ከሰሞኑ እንግዲህ ሶሻል ሚዲያ ላይ መነጋገሪያ ሆነው የቆዩ ጉዳዮች አሉ። ከነዚህም መካከል አብዲ ረጋሳ የተባለው ግለሰብ የገዛ ባለቤቱ በሚያሳዝን ሁኔታ የፈላ ዘይት በሰውነቱ ላይ ደፍታበታለች። በዚህም ጉዳይ እንግዲህ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። ይሄን ልጅ አስታወሳችሁት? አብዲ ረጋሳ ይባላል እና ከፕሮቴስታንት ወደ እስልምና ቅርብ ጊዜ ነው የሄደውና ገና ከመሄዱ ጀምሮ ስለ ኢየሱስ ክርስቶስ ምን ሲናገር እንደነበረ ምናልባት በዛ ቪዲዮ ታስታውሱታላችሁ ብዬ አስባለሁ። እና ይኸው አሁን ደግሞ እንደዚህ የፈላ ዘይት ላው ላይ ተደፍቶበት እንደዚህ ሆኗል ማለት ነው። እግዚአብሔር አይዘበትበትም። ልድገመው መልእክቱን፣ እግዚአብሔር አይዘበትበትም። በሌላ በኩል ደግሞ ዳዊት የተባለው ግለሰብ በማን ያዘዋል እሸቱ ፖድካስት ላይ ቀርቦ ስላሳለፈው ህይወት ተናግሮ ነበር። እንደዛ ጥይት እየተራገፈብኝ ላይ ነድቼ እወጣለሁ። ጓደኞቼን ቆሜ ሄጃቸው ኑ ግቡ በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። በሞተር ተከብቤ ነው የምሄደው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። ምክንያቱም ፋውል ነው። በዚህም እንግዲህ ከአንዳንድ ሰዎች ትችትን እያስተናገደ ይገኛል። ይሄ ሰውዬ ማለት ነው ይላችሁ አጎታችሁ፣ በቃ ይሄ ሳክሳም አጎታላ አጎታችሁ፣ ወይ ደግሞ ይሄ ሳክሳም የፋዘር ጓደኛ ሳክሳም በቃ እሱ ነው። በቃ ኖ ዌይ የስ ዌይ አሁን ኖ ዌይ የስ ዌይ። ለዚህ ሰውዬ ያው እንደተለመደው አንዳንድ ነገር ለጎደላቸው ሰዎች ጭንቅላት እንደምንቀይር ታውቃላችሁ። ለጊዜው ያገኘውለት ጭንቅላት የሸዋዬ ደገፉን ነው። ሎክ ሁሉንም በዛሬ ቪዲዮ የምንመለከት ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ወደ ቪዲዮ ወደ መጀመሪያው ጉዳይ ስናልፍ እንግዲህ አብዲ በቀድሞ ህይወቱ የፕሮቴስታንት እምነት ተከታይ ሲሆን ከቅርብ ጊዜ ወዲህ ደግሞ እስልምናውን ተቀላቅሏል። ስለ አብዲ እንግዲህ አንዳንድ መረጃዎችን እስቲ አዳምጠን እንመለስ። ማይሰማ ጉድ እየተሰማ ይገኛል። ላኢላሃ ኢለላህ። በዚህ ረመዳን ይሄም ያክል መስማት በጣም ያሳዝናል፣ ልቡን ይሰብራል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከላይ የምትመለከቱት ፎቶ የአብዲ ረጋሳ ቅርብ ጊዜ እስልምና ተቀብለው ብዙ ሰውን ያሰለመ ምክንያት የሆነ ልጅ ነው። ሱብሃንአላህ። ዛሬ ግን አፍያውን ጤናውን አጥቷል። እንደምታዩት ፎቶ ላይ ማለት ነው። በምን ምክንያት ነው? በሰው ምክንያት ነው ያጣ ማለት ነው። በራሱ ቤት ውስጥ ያለው በሚስቱ ነው ዘይት ተደፋበት። ይህ ወጣት እንግዲህ እስልምናውን ከተቀላቀለ በኋላ እየሰራ ቲክቶክ ላይ ፖስት ሲያደርግ የነበረው ቪዲዮ ነበር። ከዚህ ጋር ተያይዞ እንግዲህ አንዳንድ ሰዎች እየተቹት ይገኛሉ። ይሄን ልጅ አስታወሳችሁት? አብዲ ረጋሳ ይባላል እና ከፕሮቴስታንት ወደ እስልምና ቅርብ ጊዜ ነው የሄደው እና ገና ከመሄዱ ጀምሮ ስለ ኢየሱስ ክርስቶስ ምን ሲናገር እንደነበረ ምናልባት በዛ ቪዲዮ ታስታውሱታላችሁ ብዬ አስባለሁ። እና ይኸው አሁን ደግሞ እንደዚህ የፈላ ዘይት ላው ላይ ተደፍቶበት እንደዚህ ሆኗል ማለት ነው። በማንደው ታውቃላችሁ ደግሞ በገዛ ሚስቱ በገዛ ባለቤቱ ነው። አንዳንዴ የበቀል አምላክ እግዚአብሔር እሱ ይበቀልልን ስንል ያለ ምክንያት አይደለም። ደግሞ በስሙ ነው ሲዘባበት የነበረው። በጣም ህዝበ ክርስቲያኑና ህዝበ ሙስሊሙን ለማጋጨት የተሄደበት ርቀት ቀላል አልነበረም በወቅቱ። ማለት ኢየሱስ ክርስቶስን የገለጸበት መንገድ፣ እየተናገረበት የነበረበት መንገድ ትንሽ ስሜታዊ ያደርግ ነበረ። ምናልባት ያንን ቪዲዮ አይታችሁት ከሆነ አላውቅም። ይኸው እንግዲህ ዛሬ እንደዚህ ሆነ ሆስፒታል ገብቷልና እርዳታ እየተለመነለት ነው። ጉጭማ ቪዲዮውን እንደተመለከትነው ነው። ጉዳዩ ባጭሩ ምንድን ነው? ይህ ወጣት እስልምናን ከተቀበለ ጀምሮ ይሰራ የነበረው ቪዲዮ ክርስቲያኖችን የሚያናድ ቪዲዮ ነበር። ከዚህም ጋር ተያይዞ እንግዲህ እግዚአብሔር ነው የተበቀለው የሚሉ ሰዎች አሉ። በዚህ ጉዳይ የእናንተ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው እንግዲህ ሶሻል ሚዲያ ላይ መነጋገሪያ ሆኖ የቆየው ጉዳይ ማን ያዘዋል እሸቱ ፖድካስት ላይ ቀርቦ እንግዲህ ስለ ራሱ ህይወት ሲናገር የነበረው ዳዊት ነው። ይናገር የነበረው የውሸት የፈጠራ ታሪክ ነው ሲሉ የነበሩ ሰዎች አሉ። ማን ያዘዋል ግን እውነት አምነኸው ምናምን ነው እንደዛ እንትን ስትል የነበረው ስታሽቃቅ ማለት ፍሬ ስታጨረጭር የነበረው እንደዚህ ነው ወይስ አልገባኝ። ይሄ ሰውዬ ማለት ነው ይላችሁ አጎታችሁ፣ በቃ ይሄ ሳክሳም አጎታላ አጎታችሁ፣ ወይ ደግሞ ይሄ ሳክሳም የፋዘር ጓደኛ ሳክሳም በቃ እሱ ነው በቃ። እና በቃ ይላችሁ በኢየሱስን ተቀብሏል እና ደግሞ ይሄ ጃፖን ያላረገም እንጂ ቬንዲዝል
ግን የሆነ ታሪኩ ቀጥታ ከፋስት ኤንድ ፊውሪየስ ላይ የተወሰደ ምንም አልተ አንድ ጀለሳችን ታሰረ ዴቭ ታስሯል አሉኝ መጣው አልኩኝና ታርጋይና ጥፊ ቀጥታ ወደ በጀርባ ነው ወደ ፖሊስ ጣቢያው ነዳሁት እነሱ ተቆሱብኛል የተቆሱብኝ ነው በሬን ቆልፌ አይ አንድ ሳይነካኛል ምንድን እኛ አልገባኝም ቆይ አንዳንድ ጊዜ እኮ ፊልም እየዋሸኩ ነው ይኸውላችሁ 30ኛው ደቂቃ ላይ ልክ አይ ቲንክ 31ኛ ደቂቃ ከ20 ሰከንድ አካባቢ ላይ ማለት ነው ምን ይላል ኮሪደር አልተሰራም እንግዲህ መንገድ አልሰፋም ኮሪደር እንደዛ ከሲኤምሲ አስኮ በ10 ደቂቃ ደርሳለሁ ከዛ ኖ ዌይ ይላል እንትና ደግሞ ኖ ዌይ ዴቭ በቃ ዴቭ እኔ መኪና ከያዝኩት እናቱ የወለደችው ልጅ እንትና አይደል ኖ ዌይ yes way አሁን ኖ ዌይ yes way ለዚህ ሰውዬ ያው እንደተለመደው አንዳንድ ነገር ለጎደላቸው ሰዎች ጭንቅላት እንደምንቀይር ታውቃላችሁ። ለጊዜው ያገኘውለት ጭንቅላት የሸዋዬ ደገፉን ነው። ሎክ እና ሸዋዬ ደገፉ በህይወት እያለ ምን አድርጓል መሰላችሁ? የካቲት 6 ቀን ቅዳሜ 1963 ላይ አዲስ ዘመን ጋዜጣ በወጣው ሰነድ መሰረት ፎቶ ይኸውላችሁ የሸዋዬ ደገፉ 48 ዓመት ሙሉ የሴት ልብስ እየለበሰ በሰው ቤት በግርድና ሲቀጠር የተያዘው ሰው ነው የሚለውና የቤት ሰራተኝነት ተቀጥሮ ሲያገለግል የነበረ ሰውዬ ነው። ወንድ መሆኑ ሲታወቅ ተፈርዶበታል በወቅቱ እና ሸዋዬ ደገፉ በናዝሬት 7 ዓመት በአሰላ 4 ዓመት በአዲስ አበባ ደግሞ 11 ዓመት በሰው ቤት ሰራተኝነት ተቀጥሯል። የሸዋዬ ደገፉን ብሬን ጭንቅላት እንቀይርልሃለን። ታዲያ የሸዋዬ ደገፉን ከቀየርንልህ በኋላ የሴት ልብስ ለብሰ ደግሞ ሰው ቤት ተቀጠራሉ። እንደዛ አይደረግም። ሸዋዬ ዴቭ እንግዲህ ያስተናገደ ያለውን ትችት በጥቂቱ አሳይቻችኋለሁ። በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተሻለ ቪዲዮ አገኛችኋለሁ። ሰላማችሁ ይብዛልኝ።